ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ጋር ሰላም ነው? እኔ ጋር ሁሉ ሰላም ነው። ተጠፋፍተናል። ይቅርታ ጠይቃለሁ። አለመቻቻለኝ፣ ስራ በዛብኝ፣ ቢዚ ሆንኩኝ። በጣም ስራ በዛብኝ። ይሄ ሙቀት ወቅት ለካ ስራው ችግር ነው። በስመ አብ አሁን ነው የታወቀኝ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ባለፈው ገዝቼ ያመጣሁትን እቃዎቹን አሳይቻችሁ ነበረ። ዛሬ ደግሞ ሰርቼ ላየው ነው። ከገዛው እስካሁን አልሰራሁትም። ዛሬ ቼክ ላደርገው ነው። ፀጉሬ ተንጨባሮላችኋል እና ሰርቼ የእውነት ላየው ነው። ግን እንጃ ይከብዳል፣ ይከብድ ይመስለኛል። ዝም ብዬ ሙከራ ላደርግ ነው። አሁን ምን አድርጌያለሁ መሰላችሁ? በዚህ በማድረቂያ የታለ በዚህ አድርጌያለሁ። ላሳያችሁ ነበር ሳደርግ፣ ግን ሶኬት ችግር ነው። ሶኬቱ እኔ ጋር ያለው አልገባለው። ጫፎች መሰኪዋ የዚህ ሌላ ቦታ ነው እሺ ያለኝ። ሌላ ቦታ ጋር ሄጄ ደግሞ ለመቅረጽ ድምፅ ሌሎቹን ሰዎችን መዳሞችን ይረብሻቸዋል። ከዛ አንጻር ነው አላሳያችሁም። አሁን ግን ስተኩስ አሳያችኋለሁ። መተኮስ ግን የሚከብድ ይመስለኛል። ለምን እንደገዛው አላውቅም በእውነት ግን ያው አይከብድም። ተኩሷለሁ ግን ምንድነው ሰዓት ይወስዳል ብዬ ነው ማስበው እንጂ አይከብድም። የሚከብድ አይደለም ብዬ አስባለሁ እላችኋለሁ። አሁን እስቲ ሙከራ እናድርግ። ሰብስክራይብ አድርጉኝ ውዶች፣ እያበረታቱኝ። እየጠፋው ነው ግን አውቃለሁ። ይቅርታ አስተካክላለሁ፣ አሻሽዬ እመጣለሁ። ትንሽ ያው የሰው ቤት ነገር ይዞኝ ነው ጊዜ አላገኘውም። ከዛ አንጻር ነው። እስቲ ተኩስ እስቲ ነው ትንሽ ሙሉ ለሙሉ መጨረሴን እንጃ። ይቅርታ በጣም ጎሮሮዬ ደርቃለች። ምን አድርጌ ነው የምደርቀው? ዛሬ ደግሞ በጣም ቀውጢ የሆነ ስራ ነው ስሰራ የዋልኩት። እግሬ ተንገብግቧል። ግን ትንሽ ዝም ብዬ ፀጉሬን ልሞክር ብዬ ነው። አውቃለሁ ብዙም እንደማይሆንልኝ፣ ግን እስቲ እንየው፣ ሙከራ እናድርግ። እንዴ የታባቱ ሰው ሁሉ ከእናቱ ወድ ችሎ አላጣ እንዴ? እዚች ምድር ላይ ለምደን ነው ሁሉንም ነገር ያወቅነው። ስለዚህ እንሞክረው። እንደዚህ እያደረኩኝ እርግጠኛ ነኝ ይሳካልኛል። ሰዓት ይፈጃል። ሰዓት ግን ስለሚወስድ ነው እስከዛሬ ሳልሰራ ቁጭ ያደረኩት ማለት ነው። እስቲ በጣም ቀላል ነው ግን ያው ሰራዋለሁ። አንተ አይኔን ባትሸፈን ደስ ይለኛል። እንዴት ተቀመጣታለህ? በስመ አብ ወወልድ ወመንፈስ ቅዱስ። እስቲ እንየው ሞያችን ይዘርዘር። ሞያችን የፀጉር በስመ አብ። እኔ የምለው ጭስ ይወጣል። ቅባት አለው መሰለኝ ፀጉሬ። ይታያችኋል። ከዛ ብትፈልጉ ጥቅልል ማድረግ ይቻላል። እኔ ግን አሁን ጥቅልል አልፈለኩም። ስትሬች ነው የፈለኩት። ዋው ያው ጥቅልል ለሆነ እኔን ጥቅልል ሊያደርገኝ ጽፋ ወርዶ ይጠቀልላል እንደዚህ ዶ ዝም ብላችሁ ማለማመድ ነው። በራሳችሁ ማን ይጠይቃችኋል እንዴ? ይሄ ይበዛል። ይሄን ለምሳሌ ለ2 ለ2 እናድርገው። 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 እናድርገው።
ናባ ናባ እንዴት አያችሁ? አተኳኮሴን ዋው ታጠፈላችሁ። ይኸውላችሁ ደግሞ ወደ ላይ ተጣራን። እንደዚህ አልወድም። እውቀቱ አነሰኝ እንጂ ፐብሊስ ፓይስትራ ፐብሊስ ነው የምወደው። ምን ጉድ ነው! ቁም ነገር እንዴ! እኔ የምወደው ሌላ፣ እሱ ደግሞ በሌላ መንገድ ይጠቀለልልኛል። ወይ ጉድ! ማበጠሪያ የጠፋች። ዋይ አቃጠለኝ። ፀጉሬ ረዝሟል ትላላችሁ፣ ግን ፉል አይደለም። በጣም ውስጡ ባዶ ነው። ይጠቅላል፣ ግን እኔ ጥቅልሉን አልፈልገውም። ችግሩ እሱ ነው። ወይ ቀጥታ ነው የምወደው ወይም ፔብልስ ፓይስትራ። አያችሁ ጥቅልል ስል። እኔ ግን ይሄን ጥቅልልሽ የት ለመሄድ ነው እንደዚህ የሚጠቀለልልኝ? እኔ አልፈልግም። አሁን እንደዚህ አይነት ጥቅልል አልፈልግም። ተፈታ ማብት። ዋው ግን እናንተ ያምራል። ኦማይ ጋድ ማርያምን ያምራል። አይሁን ማን አየልኝ? እቺን ማን አየልኝ? ወይም ደግሞ እንደ እንትን መስራት። ቆይ ወይ ሞያው ነበረን እኮ ረስተን ነው እንጂ ይሄ አረብ ሀገር እናንተ ሁሉንም ነገራችን እኮ አስረስቶናል። ሲያስጠላ እንደዚህ ብናረግ። ወይኔ እኔ ጥቅልሉ ይቅርብኝ። ተፈታ እንዴ! ማን ይፈቷል በኋላ? የሴትዮዋ ሻምፖ አሁን ካርዳዳ ያርግብኝ። ደግሞ እሱን ልነቃቅለው ነው። ያማል ግን ጌታ ኢየሱስ በጣም ከባድ ነው። እኔ ቀጥታ አልፈልግም። ምንድነው ጥቅልሉን ስለማልፈልገው ቀጥል አድርገው እንደዚህ ቦምቦ ወጣኝ። ፀጉራችን ተተኩሶ አያውቅም አልፎለት። ይሄ ነገር እኔ የምለው ይሄን ነገር ግን አላወቅኩም። እኔ 930 ላይ ነው ያደረኩት ነው 600 እንደዚህ ነው ሳይ 900 ለእናንተ እንዲህ ካሳየኋችሁ ነው ተገለበጠና ድረስ ግን እኔ ዛሬ ያጠፋሁት ምንድን ነው? ደግሞ አረቦቹ እንዲህ ሲያደርጉ ነገር አየሁ ልበል። አይ ኮራጃ ትላላችሁ። እስቲ እንደነሱ ይጠቀለላል አይጠቀለልም? ባጭሩ እውቀቱ አንሶኛል። ይችንስ ማን አየልኝ እንዴ? ጉድ እኮ ወይ ተያይዞልኛል። ደግሞ እየሰራሁ ረፍረፍ እኔ ጫፍ ጫፍ የሚቆርጥልኝ ሰው ቢኖር ማርያምን ደስታዬን አልችልም። ግን ከዚህ ከፓይስትራ ቆይ እሳቱን እሞክረዋለሁ። ሲጀምር ይሄ ፓይስትራ ወፍሯል ጫፉ መሰለኝ። እቺ ትንሿ ነች። ይሄ ፐብሊስ ምናምን ለመስራት የምታግዘው የምትመቸው ብዙ ሳትሆን አትቀርም። ውዶችዬ አተካክሱ። ይሄን ይመስላል። ኦ ማይ ጋድ እንዴ!
ግን ማለት ነው የእውነት ዝም ብዬ ቆይ ባስይዝስ አተኳኩሱ ቀርቶብኝ እንዴ ኢትዮጵያ ሴት ተተክሼ ያሳያቸዋለሁ በፀጉር ቤት። ኧረ በእናታችሁ የፈለገው ብር ይውሰድ ፀጉር ቤት እንዴ። አሁን እኮ እኔ ተኩሱ እንዳማረኝ ቀራ ማለት ነው። ምክንያቱም አልቻልኩበትም። አንድ ቀን ስችለው አመጣላችኋለሁ ቆንጆ አድርጌ ሰርቼ እንደ ልብ ሰዓት ኖሮኝ ማርያም። ይሄ አሁን መጫወቻ ነው የሆነው። አሁን ይሄ ፀጉር አስባችኋል? ፀጉር ቤት ሄጄ ብሰራ እንዴት እንደሚያምር ኦማይ ጎድነስ። በቃ ይሄንን ጸጥ አድርጌ ማስያዝ ነው። ትንሽ ቅባት ልቀባ እስቲ። ደረቀ እኮ እናንተ። እንደዚህ አድርጌ ባስይዝስ እንዴ ተጨነኩ እኮ ግን። እና ውዶቼ ሰብስክራይብ አድርጉኝ፣ አበረታቱኝ። የደሃ ነገር ሆኖብኝ ነው። ሀብታም ብሆን በዚህ ሰዓት ቤቴ ብሆን እንደፈለግኩ ሰራና እናንተን የሚያስደስት አሰራር አሳያችሁ ነበር። ነገር ግን ምንም ማድረግ አይቻልም እናላችሁ እላለሁ። ፀጉሬ ግን ተነቃቅሎ አለቀ። ጫፍ ጫፍ ልቆርጥ ፈለኩ ግን እንዴት አድርጌ ልቁረጥ ነው ባላ። ፀጉሬ ግን ተጎድቷል። እና ይሄን ይመስላል ውዶችዬ። ስሙኝማ ምን አዲስ ነገር አለ ሰሞኑ? እናንተ ምንም ላይ ለመግባት ጊዜ አጥቼ በጣም ቢዚ ሆንኩኝ። ከኔ ጋር እስቲ ኢትዮጵያ ልገባ ያሰበው ማን ነው? በላይክ ያሳየኝ ኦር ኮሜንት ይስጠኝ። አብረን ነን በሉኝ እስቲ። እንዴ የሆነ ትንሽ ነው የቀረችኝ። ከትንሽ ጊዜ በኋላ እኔ ልሄድ ነው ኢትዮጵያ ማለት ነው። የዛኔ ማሳያችኋለሁ እንዳታስቡ ሲሄድ። እና ብቻ ጸሎት አድርጉልኝ በሰላም እግዚአብሔር ከዚህ ሀገር እንዲያወጣኝ እንዲወስደኝ በሰላም ወደ ቤተሰቦቼ ወደምወዳቸው እንዲቀላቅለኝ ጸሎት አድርጉልኝ። የእውነት ከምንም በላይ ጸሎት ነው። ምክንያቱም እነዚህ አረቦች ውሎ እያደሩ ይሻግታሉ። እኔ እንደው አላምናቸው። እኔ ምንም ደስ አይሉኝም። ማርያምን ደስተኛም አይደለሁም። በፊትም ራሱ ከዚህ በፊት ሌላ ሀገር ሲሰራ ራሱ ማለት ነው በሰላም ወጥቼ አልሄድኩም። በጥል ነው የሄድኩት ኢትዮጵያ ማለት ነው። ጌታ በጥል በሰላም አይደለም የሄድኩት። ድንገት ተነሽ ተብዬ ነው የወጣሁት። በዛውም ደግሞ ማለት ነው ሴትዮዋ አብረሽን ኖረሽ እንኳን ቻቲም ቻው አይባልም ስትለኝ አልልሽም ምን ጥሩ ነገር ሰራሽ ብዬ የዛኔ ተናድጄ ማለት ነው። ጌታ ብቻ ልብሴን መያዜን ነው ማስታወሰው። ከቤቷ ውልቅ ብዬ ወጪ ነው የወጣሁት። ዛሬ ነው የምትሳፈሪው ያለ ቶሎ በይ ፈርሚ ምናምን ተባልኩኝ የዛኔ። ከዛ ለምንድን ነው ስላት ልትነግረኝ ፈቃደኛ አይደለችም። ልትሄጂ ነው ፈርሚ። ድንገት ነው የወጣሁት ከዚህ በፊት የነበርኩበት ሀገር እና ልትሄጂ ነው ፈርሚ ሲሉኝ ለምን ስል ለመናገር ሰው ራሱ ፈቃደኛ አይደሉም። ደግሞ አረብኛ ጽሑፍ አምጥቶ ፈርሚ ይሉኛል። እንዴ እኔ አረብኛ ጽሑፍ ከየት አምጥቼ አውቃለሁ? ምንድን ነው አልገባኝም። ይሄ ጽሑፍ አላውቀውም ስል ሰውዬው ሴትዮዋ አለችኝ እምቢ አልኩ አልፈርም ስል ሰውዬው ለሽ ማትፈርም እያለ መጣ። የእውነት እንዴ እነዚህ ደነዞች ህግም አያውቁም እንዴ? እንደ ሊፈረም የመጣ ነገር እኮ አንብቤ ተረድቼ እስማማለሁ ነው መፈረም እንዴ። አሁን እኔ ሰው ገለሻል የሚል ጽሑፍ ቢሆንስ አረብኛው ከዛ መጨረሻ ላይ ሲያሸነፍኩኝ ተነበበልኝ፣ ተተረጎመልኝ። ከዛ መጨረሻ ላይ ኧረ ሀገሬ የምገባ ከሆነማ በ10 ጣቴ ነው የምፈርምላቸው አይደለም አንድ እንደዚህ። የእውነት በጣም ደስተኛ ሁኜ ከቤት ወጣሁ። ከዛ ቻትኝም አለችኝ አሮጊቷ። ኧረ በትዛ በያሽቀንጥሬት ነው የወጣሁ እላችኋለሁ። ሰብስክራይብ አድርጉኝ ውዶች፣ እመጣለሁ። ፀጉር አሰራር ይሄ ይመስላል። እጅግ በጣም ያሳዝናል። ግን ሌላ ጊዜ በቆንጆ ፀጉር አተካከስ እመጣለሁ። እሺ ባይ